ሰላም የሶል ቱቶሪንግ ኤንድ ኮዲንግ አካዳሚ ዩቲዩብ ቻናል ተከታታዮች፣ ዛሬ እንግዲህ የኮዲንግ ፓርት የመጀመሪያ ፓርቱን እንጀምራለን። እሱ ምንድነው? ሲ ፕላስ ፕላስ ፕሮግራሚንግ ላንጉጅ ቤዚክሱን ነው የምንጀምረው። ዛት ወደ ስራ እንገባለን። እስከ መጨረሻው ድረስ ተከታተሉ። ፋይል ኤክስፕሎረር ውስጥ እንገባለን። ከዛ ፋይል ኤክስፕሎረር ከከፈትኩ በኋላ እንትናችን ውስጥ እንገባለን ማለት ነው። እዚህ እንደምታዩት ሆም ዳይሬክተሪ ላይ ኮዲንግ የሚል ፎልደር አለ። ከዛ የራሳችንን ፎልደር እንፈጥራለን ማለት ነው። እሱም ምንድነው? ሲ ፕላስ ፕላስ ቱቶሪያልስ የሚል ፎልደር እፈጥራለሁ ማለት ነው። ፎልደሩን ከፈጠርኩ በኋላ በመቀጠል ምን አደርጋለሁኝ? በሲ ፕላስ ፕላስ ፕሮግራሚንግ ስለሆነ በቪኤስ ኮድ እከፍተዋለሁ ማለት ነው። በአፕሊኬሽኑ ቪኤስ ኮድ የምንለው አይዲ ነው። ኮድ ለመጻፍ የሚያገለግል ኢንቫይሮንመንት ነው። ኢንተግሬትድ ዲቨሎፕመንት ኢንቫይሮንመንት ማለት ነው። እሱን ካደረግኩ በኋላ ከዚህ በመቀጠል ቪኤስ ኮድ እስኪከፍት ትንሽ እጠብቃለሁ። ከዚህ በመቀጠል እንደምታዩት ቪኤስ ኮድ ከፍቶልኛል። ከዛ ዌልካም ሚል ሜሴጅ አለ። ይሄ ኔቪጌሽኑን ለማሳየት አዲስ ከሆናችሁ ለቪኤስ ኮድ ሌላ ቱቶሪያል እሰራላችኋለሁ። ቪኤስ ኮድ ምንድነው የሚለውን እሱን እሰራላችኋለሁ። አሁን ግን እንቀጥላለን። ማይ ዶት ሲፒፒ የሚል ፋይል ከፍታለሁ። ክሬት ካደረግኩ በኋላ ከፍተዋለሁ። ሲፒፒ ማለት ምንድነው? የፋይል ኤክስቴንሽን ይባላል። ሲ ፕላስ ፕላስ ነው ማለት ነው ፋይሉ። የመጀመሪያ ላይን ኦፍ ኮዱ ሃሽ ኢንክሉድ ስፔስ አድርጌ አንግል ብራኬት ከፍታለሁ። አዮስትሪም የሚባል አለ። አዮስትሪም ማለት ኢንፑት አውትፑት ይቀበላል ማለት ነው ፕሮግራሙ። በመቀጠል ዩዚንግ ኔም ስፔስ ኤስቲዲ እለዋለሁ ማለት ነው። ኤስቲዲ ማለት ስታንዳርድ ነው። ከዛ ላይ ኔም ስፔስ የሚባል አለ፣ እሱን አስገባለሁ። በመቀጠል ሰሚኮለን ምልክት ማስቀመጥ አለብኝ። ኤቭሪ ፕሮግራም ኢን ሲ ፕላስ ፕላስ ኤቭሪ ላይን ኦፍ ኮድ የሚጨርሰው ኢንድ የሚያደርገው በሰሚኮለን ነው ማለት ነው። እሷን ከረሳን ፕሮግራማችን ኢረር ጀነሬት ያደርግብናል። ስለዚህ መርሳት የሌለብን ነገር ሰሚኮለን ማስቀመጣችን ነው መጨረሻ ላይ ማለት ነው። በመቀጠል ኢንት ሜን የሚባል ፋንክሽን አለ። እሱ ምንድነው? ፋንክሽኑ ዋና ተግባሩ ምንድነው? ዋናው የፕሮግራሙ ዓላማ ከዚህ ውስጥ ነው የሚቀመጠው። ፋንክሽን ውስጥ እንደምታዩት ብሬሶች አሉ። ሲአውት ብጥልና ከዛ በኋላ በኮት ውስጥ ሄሎ ሰለሞን እለዋለሁ ማለት ነው። ሄሎ ሰለሞን የሚለውን ፕሪንት ለማድረግ ነው የፈለግኩኝ። ከዚህ በመቀጠል ራን ለማድረግ ሁለት መንገዶች አሉ። እንደምታዩት ራን የሚለው ኔቪጌሽን ውስጥ ገብታችሁ ራን ማለት ትችላላችሁ። ዊዛውት ዲበጊንግ ኦር ስታርት ዲበጊንግ፣ ኢረር ካለ ፊክስ እንዲያደርግላችሁ ዲበግ ማድረግ ትችላላችሁ። ካልሆነ ደግሞ እዚህ ጋር በራይት ሳይድ በኩል አት ቶፕ ኦፍ ራይት ኮርነር እንደምታዩት የአንግል ብራኬት አለች። እሷ ራን ማለት ነው። ክሊክ ስናረጋት ፕሮግራማችንን ራን ታረግልናለች ማለት ነው። እዚህ ጋር ክሊክ ሳደርጋት አውትፑት ብሎ ከታች እንደምታዩት ተርሚናሉ ላይ ሄሎ ሰለሞን የሚለው ሜሴጅ መጣልኝ ማለት ነው። ፕሮግራሜ ያለምንም ኢረር ሰርቷል ማለት ነው። ቴንክ ዩ ጋይስ።